ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን ትናንትና ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉት ንግግር የዓለም ሚዲያዎችን ትኩረት ስቧል። ኤርትራም በበኩሏ መግለጫ እንዳወጣች ይታወቃል። ለመሆኑ የምስራቅ አፍሪካ የፖለቲካ ተንታኞች ምን አሉ? ኢትዮጵያና ኤርትራ ወደ ጦርነት እያመሩ ይሆን? የበርካቶች ጥያቄ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተወዳጁን አብራችሁን ስለምትሆኑ ከልብ እናመሰግናለን። ትንታኔያችን እንደሚከተለው ይቀርባል። በኢትዮጵያ ፖለቲካ ውስጥ እውነት እንደ ወቅቱ የሚቀያየር ፈሳሽ ይመስላል ይላሉ የምስራቅ አፍሪካ የፖለቲካ ተንታኞች። በኢትዮጵያ ፖለቲካ ውስጥ ጥር 26 ቀን 2018 ዓ.ም የተሰማው የጠቅላይ ሚኒስትር አብይ አህመድ ንግግር በአንድ ወቅት የማይነኩ ተብለው የታሰቡትን የፖለቲካ ግንቦችን ያፈረሰ ነበር። ጠቅላይ ሚኒስትሩ በፓርላማው ፊት ቆመው የኤርትራን ጦር በትግራይ ጦርነት ወቅት የነበረው ሚናና የኢትዮጵያን የባህር በር ፍላጎት ሲገልጹ ጉዳዩ ከተራ ወቅታዊ መግለጫነት አልፎ የሀገሪቱን የነገ አቅጣጫ የሚያሳይ ትልቅ ፖለቲካዊ ማኒፌስቶ መስሏል። አንደኛ፣ የኤርትራና ኢትዮጵያ የማይፈታ ጋብቻና ድንገተኛ ፍቺ እንዴት ይመለከቱታል? ጠቅላይ ሚኒስትሩ ከኤርትራ ጋር የነበረው ጸብ የቀይ ባህር ጉዳይ ሳይሆን የኤርትራ ጦር በትግራይ የፈጸመው ውድመት ነው ማለታቸው ትልቅ መነጋገሪያ ሆኗል። የጥፋት መዝገቡ ከሽረ እስከ አደግራት ይመዘዛል። አብይ በዝርዝር እንደጠቀሱት የኤርትራ ጦር በሽረ ፎቆችን ማፍረስ፣ በአክሱም ወጣቶችን መረሸንና በአደግራት ፋብሪካዎችን መዝረፍ መጀመሩ ግንኙነታቸውን ጫፍ እንዳደረሰው ይናገራሉ። ይህ ንግግር በጂኦፖለቲካ ተንታኞች ዘንድ ዘግይቶ የወጣ እውነት እየተባለ ነው። ለምሳሌ አሌክስ ዲዎል በመሰሉ ተንታኞችና በዓለም አቀፍ የሰብአዊ መብቶች ሪፖርቶች ወይንም አምኒስቲና ኤችአርደብሊው የኤርትራ ጦር በትግራይ የፈጸመው ጥፋት ከጦርነቱ ማግስት ጀምሮ ሲዘገብ እንደነበረ የቅርብ ትውስታችን ነው። ጠቅላይ ሚኒስትሩ በወቅቱ የኤርትራ ጦር የለም ሲሉ የቆዩት ለምን ነበር የሚለው ጥያቄ የሀገሪቱን የወቅቱን ወታደራዊ አቅም ማነስና የስትራቴጂካዊ ግዴታ ወይንም ሌሎች ጉዳዮችን ያሳያል ይላሉ። አብይ ያኔ ለመዋጋት አቅም አልነበረንም ማለታቸው ኢትዮጵያ በወቅቱ በራሷ ሉዓላዊ ግዛት ላይ የነበራትን ቁጥጥር ምን ያክል ተዳክሞ እንደነበረና ኤርትራ እንደፈለገች እንድትፈነጭ የፈቀደላት የአቅም ማነስ እንደነበረ በይፋ ይናገራል። የቀይ ባህር ጥያቄ ሲመለከቱስ ደግሞ ተፈጥሯዊ መብት ወይስ ቀጠናዊ ስጋት ይሉታል። በባሌም ሆነ በቦሌ የባህር በር ማግኘታችን አይቀርም የሚለው የጠቅላይ ሚኒስትር አብይ አህመድ ንግግር በቀጠናው ያሉ ሀገራት ኤርትራ፣ ጅቡቲና ሶማሊያ ክፉኛ ያስደነገጣቸው ጉዳይ ነው። ጠቅላይ ሚኒስትሩ 130 ሚሊዮን ሕዝብ ያለ ባህር በር መቆየት ተፈጥሯዊ ሕግን መሳት ነው ይላሉ። ይህ አመለካከት በዓለም አቀፍ ሕግ ውስጥ ላንድ ሎክድ ካንትሪስ ያላቸውን የመተላለፊያ መብት ቢደግፍም እንደ አብይ አገላለጽ ግን የባህር በር ባለቤትነትን የሚያረጋግጥ አይደለም ይላል ተንታኙ። እንደ ጄፍሪ ፊትልማን የመሳሰሉ ዲፕሎማቶች እንደሚሉት ኢትዮጵያ የባህር በር ጥያቄዋን የምታቀርብበት መንገድ ሰጥቶ መቀበል ቢባልም የተጠቀመችበትን ቃና በባሌም ሆነ በቦሌ ግን እንደ ወታደራዊ ዛቻ ሊወሰድ ይችላል ይላሉ። ኢትዮጵያ ከምጽዋ እስከ ሞቃዲሾ ያለውን 5000 ኪሎ ሜትር ጠቅሳ 50 ኪሎ ሜትር ብቻ መፈለጓ በቁጥር ደረጃ አነስተኛ ቢመስልም የሉዓላዊነት ጉዳይ ግን በኪሎ ሜትር አይለካም ይላሉ። ይህ ፍላጎት ኢትዮጵያ የነበራትን የ19ኛው ክፍለ ዘመን የአጼ ምኒልክና የአጼ ዮሐንስን የባህር ኃይል ራዕይ ዳግም የመቀስቀስ ሙከራ ተደርጎ ሊወሰድ ይችላል ይላሉ። የኢኮኖሚው ሪፎርምና የብድር እውነታዎችም በዚሁ ይጠቀሳሉ። ጠቅላይ ሚኒስትሩ ኮሜርሻል ብድር አልተበደርንም ማለታቸውና የውጭ ምንዛሬ ክምችቱ ከፍ ማለቱ የሀገሪቱ ኢኮኖሚ እያንሰራራ መሆኑን ለማሳያነት የተጠቀሙት መረጃ እንደሆነ ይነገራል። ያም ሆነ ይህም ኢትዮጵያ በአንድም ይሁን በሌላ አሁን ያላት ወታደራዊ አቅም ጎረቤቶቿን በእጅጉ እያስደነገጠ እንደሆነ እየተነገረ ይገኛል። ትላንትና ጠቅላይ ሚኒስትሩ የኤርትራ ጦር በትግራይ ጦርነት ወቅት በንጹሃን ላይ የጅምላ ጭፍጨፋና የንብረት ውድመት መፈጸሙን ለመጀመሪያ ጊዜ በዚህም ሆነ በዚያ በይፋ ለፓርላማ ተናግረዋል። ይህ የጠቅላይ ሚኒስትሩ ንግግር ለዓመታት የቅርብ ወዳጅ ለነበሩትና አሁን ግንኙነታቸው ለሻከረው ለሁለቱ ሀገራት ቀንድ ጎረቤታማ ሀገራት ግንኙነት አዲስና አስገራሚ ምዕራፍ እንደሆነ ግልጽ ነው። ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ በታሪካዊቷ የአክሱም ከተማ በኤርትራ ወታደሮች የወጣቶች የጅምላ ግድያ መፈጸሙን አምነዋል። ይህ መግለጫ
እጅግ አነጋጋሪ ሆነው ጦርነቱ በነበረበት ወቅት ህዳር 2013 ዓ.ም ጠቅላይ ሚኒስትሩ አንድም ንጹህ ዜጋ አልተገደለም ብለው ለተናገሩት ንግግር ተቃራኒ በመሆኑ ነው። እንደ አምነስቲ ኢንተርናሽናል ያሉ ተቋማት በወቅቱ ባደረጉት ምርመራ የኤርትራ ወታደሮች ከቤት ወደ ቤት በመግባት በመቶዎች የሚቆጠሩ ወንዶችና ወጣቶችን መረሸናቸውን ሲዘግቡ ቆይተው ነበር። ኤርትራም ድርጊቱን ስትክድ ቆይታለች። ጠቅላይ ሚኒስትሩ አክሎም የኤርትራ ጦር በትግራይ ከተሞች ሽረ፣ አክሱም፣ አድዋና አዲግራት የመድኃኒት ፋብሪካዎችና ኢንዱስትሪዎችን መዝረፉንና ማውደሙን ገልጿል። ለዚህ ድርጊቱ ጸብ ጫፍ ደርሶ የነበር ያሉት አብይ ግን ያኔ የኢትዮጵያ መንግስት ለመዋጋት አቅም አልነበረውም ሲሉ በዝምታ የታለፈበትን ምክንያት አስረድቷል። እንደ አውሮፓውያን አቆጣጠር በ2019 ከኤርትራ ጋር የነበረውን የ20 ዓመታት የጦርነት ሁኔታ በማስቆማቸው የኖቤል የሰላም ሽልማት ያሸነፉት አብይ አህመድ አሁን ከአስመራ ጋር ያላቸው ግንኙነት በከፍተኛ ሁኔታ ከዛሬ ነገ እየሻከረ መጥቷል። ታዲያም ይህን የተመለከቱት የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በፈጠነ መልኩ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የኤርትራን ጦር ሚና በተመለከተ የሰጡትን መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ሲሉ በጽኑ አውግዘዋል፣ ተቃውመዋል። ታዲያ ሚኒስትሩ በማህበራዊ ትስስር ገጻቸው ባወጡት መግለጫ በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋዊ አቋም ጋር የሚጋጭ መሆኑን ጠቅሟል። የተከበራችሁ አድማጭ ተመልካቾቻችን የኤርትራ መግለጫ የጠቅላይ ሚኒስትሩን የትላንትና የፓርላማ ውሎ እናንተስ እንዴት ተመለከታችሁት? በኮሜንት መልክ ብታስቀምጡልን እኛም እንመለከተዋለን፣ እንነጋገርበታለን። አብራችሁ ስለምትሆኑ ከልብ እናመሰግናለን። ሰላም ለሀገራችን፣ ሰላም ለቀጠናችን እያልን የሰዓቱ ትንታኔያችን በዚያ በቃ። አብራችሁ ስለሆናችሁ በድጋሚ ከልብ እናመሰግናለን።